አንድ ደግሞ አለሽ በጣም እንደው ውይ አንቺስ በኢየሱስ ስም አንቺስ እንደው ያንቺ የኔ ፍቅር ሽፍንፍን ብለሽ አይንሽ ብቻ ነው እኮ የሚታየው። አይንሽን ራሱ አትሸፈኝም ነበረ አለባበስሽ። በስማ እናንተ እርቃናችሁን መሄድ ጌጥ የሚመስላችሁ መሰልጠን ዘመናዊነት የሚመስላችሁ ሰዎች ሆይ ለምንድን ነው እኛ ሙስሊሞች ኒቃቢስቶች ተሸፍነን ተሸፋፍነን ድብቅ ብለን ስንታይ ለምንድን ነው የምትናደዱት? ለምንድን ነው አይናችሁ ደም የሚለብሰው? ለምንድን ነው የምታፌዙት? በራሳችሁ ህይወት ላይ ረዳት መሆን ያቃታችሁ ሰዎች ለምንድን ነው በእኛ ህይወት ላይ መታችሁ ሹፌር ካልሆን የምትሉት? እኛ ይሄ ልብስ ከበደን አልናችሁ እንዴ? ጨነቀን አልናችሁ እንዴ? ሞቀን አግዙን አልናችሁ እንዴ? አላልናችሁም እኮ። እኛ እኮ የጌታችንን አላህ Subhanahu Wa Ta'ala ትእዛዝን አክብረን ነው የተሸፈን ነው የተደበቅ ነው። እናንተ የትኛው ፈጣሪ ፈቅዶላችሁ ነው እርቃናችሁን እየሄዳችሁ ለምትሸፈኗ ሴት ደግሞ ማፌዝ በሷ መናደድ መቃጠል ምን አመጣው? እስቲ ምን አመጣው? ለምንድን ነው ለኛ የምትጨነቁልን ይሄን ያክል? በልንደውኛ እኮ ከኛም አልፈን ለእናንተ እኮ ነው የምንጨነቅላችሁ። እንደው ባላችሁበት አህዋል እንደዚህ ለብሳችሁ እርቃናችሁን እየሄዳችሁ እንደው የሞት መልአክ ቢመጣባችሁ ምን ይሁን መልሳችሁ ብለን ነው የምንጨነቅላችሁ። እንደው ባላችሁበት ሁኔታ ፈጣሪያችሁን ብትገናኙ ምን ይሁን መልሳችሁ ብለን ነው የምንጨነቅላችሁ። የእናንተ ጭንቀት እኮ ነው እኛን የሚያሳስበን። ሰለጠን ዘመናዊ ነን ብላችሁ ይሄንን ለብሳችሁ አስፋልት ላይ ስትሄዱ እንኳን እግራችሁን ለማንሳት ምን ያህል እንደምትሳቀቁ እያሰብን እኮ ለእናንተ እኮ ነው የምናስብላችሁ። እኛ ለእናንተ እኮ ነው የምንጨነቅላችሁ። እኛ እኮ ነን ለእናንተ መሳቀቅ የነበረብን። ታክሲ ውስጥ ስትገቡ ከሰው እኩል እንኳን መቀመጥ አቅቷችሁ እግራችሁን ደራርባችሁ ስትጨነቁ ስናያችሁ እኮ እኛ እኮ ለእናንተ እኮ ነው የምናስበው። እናንተ ለምንድን ነው እኛ እንደዚህ ሙሉ በሙሉ ለብሰን ማንም የማያርፍብን ሆነን ስንሄድ ለምንድን ነው የምትናደዱት? ለምንድን ነው የምትጨነቁት? ለምንድን ነው የኛ ጉዳይ እንደዚህ ውለታችሁን በእኛ ላይ እየጫናችሁ ያላችሁት? ለምንድን ነው? እኛ ፈለግን እንዴ እንድታስቡልን? አልፈለግንም እኮ። ፈለግን እንዴ እንድትጨነቁልን? አልፈለግንም እኮ። ዛሬ የተሸፈነችዋን ሴት እንደዚህ የምታወሪ አንቺ እኮ ምን እንደምትለብሽ እኮ እናያውቃለን እኮ። ከላይ ክብር ያለውን በሌሎች ዘንድ የሚከበረውን መስቀል ለብሰሽ ከታች እኮ በምን አይነት ሁኔታ እንደምትሄጂ እኮ ስንት አይተናል እኮ። ለምንድን ነው በማይመለከትሽ ነገር የምትገቢ? ለምንድን ነው የማይመለከትሽ ነገር ላይ እጄ ይግባ የምትዩ? ሐሜት 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 እዛው እናቴዋ እንደለመድሽው። ወደኛ ከመጣሽ ግን ተይ፣ ላንቺ ጥሩ አይሆንልሽም። እንደፈለግሽ ስትሆኚ እየደረሰብሽ የለም። አንድ ቀን እንደዛ እርቃንሽን ስትሄጂ አንድ ሙስሊም ወጥቶ ባንቺ ላይ ምንም ነገር አልተናገረም። አንዲት ንቃቢስት ወጥታ ምክር አልሰጠችሽ ወይ አልተቸችሽ ወይ ስላንቺ ቪዲዮ ቆርጣ አልተናገረች ወይ ፎቶሽን ለጠፋ ለምን እርቃንሽን ትሄጃለሽ አላለችሽ። ስለዚህ ስለ ንቃቢስቱ አይመለከትሽም እናቴ። ከፈለግሽ እንደው ከቻልሽ አንቺ ራስሽ እንደው ድብቅ ብቲ ሽፍን ብቲ እንደ መገር ማለት ነው። ካልሆነ ግን አንቺን በቤትሽ እኛም በቤታችን በማይመጣው እንዳትመጪ። መጨረሻው ስለማያምር ነው። ሰላም አለይኩም።